ልጆች ይዘህ መጣ? 47 እንዴት እንደመጡ ደግሞ ያውቁታል። አብዛኞቹ የትራንስፖርት የላቸውም ማለት ይቻላል። የቸርች እናቶች እስቲ ለኔ ሲያለቅሱ የነበሩ እናቶች አሉና እኔ ገንዘብ ታምኖ የማይሰጠኝ ሰው ነኝ። ጌታን ይሁንዬ በነበርኩበት ሁኔታ እግዚአብሔር ግን ሰው ነው አምኖ የሰጠኝ። ገንዘብ አይደለም የምር እግዚአብሔር ሲያምነ እኔ ሰው ነው የሰጠኝ። ታዲያ ገንዘብ ምን ይሰራልኝ እንዴ? እኔ ሱስ መተዋችሁ እንዳያስገርማችሁ ብራዘሮች። የሆነ ሲጋራ ማቆም ጫማ ማቆም እንዳያስገር ስምህ በህይወት መዝገብ ላይ ስለተጻፈ ግን ተገረም። ማንም አይጽፍም። ስማችንን በህይወት መዝገብ ላይ የጻፈው ክርስቶስ ኢየሱስ ነው። በቃ እኔ ስሜ በህይወት መዝገብ ላይ ተጽፏል። ምን ሲጋራ መተው በሳይኮሎጂ ሊቶ ይችላል። አንድ ሰው ከአመት ከሁለት አመት በኋላ ሊጀምር ይችላል። ግን በህይወት መዝገብ ላይ ማንም አይጽፍም። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኔ ስለ ዓለም ህዝብ የሚማልደው ክርስቶስ ኢየሱስ ነው። እኔ እሱን ነው የተከተልኩት። በቃ ወደሱ ነው የሄድኩት እና እንገሰግሳለን። እሳት የሆነ ሰባኪ ሆኖ ልኮ አሁን ብዙ ሰዎች ዋስትና የሚባል ነገር አለ። አሁን እኔ የትምህርት ደረጃን ያኔ ሲገልጽልህ የሆነ ነገር ብያለሁ። ትምህርት ደረጃ ስትለኝ ነው ምናምን ብያለሁ እና ማረጋገጫ ቢጠይቅስ እግዚአብሔር ብዬ እኔ ጠየቅኩት። ተምረሃል ብሎ ወይ ሀብት ቢጠይቅ የሆነ ነገር ቢጠይቅ ከምንም ነን ሁላችንም እስቲል እግዚአብሔር ፊት የሚያቆም ማንም ምንም ነገር የለም። የምር እግዚአብሔር እንዴት ወደደኝ በቃ እንዴት አቀረበኝ ስል ያለ ምክንያት ያለ ጥያቄ ያለ ምንም የተወደደን ሰዎች ከነ ቆሻሻችን የምር እናንተ ሙታኖች እኮ ነው። ሙታንን የወደደ ሙታን እኮ ይቀበራል እኮ እናንተዬ። ሙታንን የወደደ ክርስቶስ ኢየሱስ ነው እንዴ። በበደላችንና በኃጢአታችን ጊዜ ሙታን የነበርን እኛ ከተወደድን ታዲያ ምን እንፈልጋለን? እና ተወደናል። እኔ በቃ ተመርጠናል። ጌታ አብ ያልመረጠው ወደ ክርስቶስ አይመጣም። እዚህ ያላችሁ ወጣቶች እንዳለ በአብ ምርጫ እንጂ በራሳችሁ አልመጣችሁ። እቅድና ውሳኔያችሁ አስጠብቁ። በጣም አመሰግናለሁ ድጋሜ ስለመጣው። እዚሁ ያሬድ ፊት መናገር የምፈልገው ነገር ስላለ ነው። እውነት ለዛሬ መድረሴ እዚህ ለመድረሴና ለለውጤ ፈጣሪ በያሬድ በኩል መጥቷል ነው ብዬ ማምነው። እንደሚባለው ለማክሰኞ ተራውን የማይለቅ ሰኞ የለም የሚባለውን የኋላ ታሪኬን ትቼ በያሬድ በኩል ተቀይሬ ወንድሜ ነክ ወንድሞቼ እህቶቼ ሁላችሁም ቢሆን እርድና የሚመስላችሁ ሱስ ገደል ነው የሚከተን የህይወታችንን እድሜ እየበላን ስለሆነ ልክ እንደ ያሬድ እኔ ያሬድን አውቀዋለሁ። በጣም የበከተ ህይወት ውስጥ ነበር የሚኖረው። ዛሬ ላይ እዚህ ደርሶ መጥቶ ጠርቶኝ ነይ እስቲ እዚህ ጋር ሄደን ዮኒ ጋር ተምረሽ ራስሽን ቀይሪ ሲለኝ የተሰማኝን ስሜት እማቀው እኔ ነኝ። ያቺ ቀን ደርሳ እዚህ ቦታ ላይ መጥቼ እንዲስክናገር ድረስ እኔና ፈጣሪ ነን የምናቀው የነበረኝን ስሜት። ዛሬ ላይ እዚህ ቆሜ የተናገርኩትን ነገር ሁሉ አውቃለሁ። እናም በጣም ነው ያሬድ በጣም ከሚባለው በላይ መስዋዕት ከፍለሃል። በተለይ ለሞጆ ልጆች በጣም እግዚአብሔር ይስጥክ። እናመሰግናለን። ከምንም በላይ ወድሃለሁ።